ሰላም የቻናል የቤተሰቦች እንደምን አላችሁ? እንግዲህ ዛሬ ደግሞ የምናየው በሪቪት የተሰራውን ማንኛውንም አይነት ዲዛይን ወደ ፒዲኤፍ እንዴት እንቀይራለን የሚለው ይሆናል። ይህ እንግዲህ ለጀማሪዎችም እየሰራችሁም ላላችሁ ይሆናል ማለት ነው። ቪዲዮውን እስከ መጨረሻው ተከታተሉኝ። አንዳንድ ጊዜ በአሁን ርዕስ ላይ ወይም መግቢያ ላይ ከምነግራችሁ ውጪ መሀል ላይ አንዳንድ ነገሮች ስለምናሳይ አንዳንድ ቲፖች ሊኖሩ ስለሚችሉ ቪዲዮውን እስከ መጨረሻ ድረስ ተከታተሉ። ለቻናሉ አዲስ ከሆናችሁ ሰብስክራይብ አድርጉ። ቪዲዮውን ላይክ በማድረግ ጀምሩ። አሁን ቀጥታ እንግዲህ ወደ ፓኔል ስኬጁል ክሬት ማድረግ ዲቴል እናይና እያንዳንዱን ሲስተም እንዴት ወደ ፒዲኤፍ ፕሪንት እናደርጋለን የሚለውን እናያለን። ይሄ ለማንኛውም ዲሲፕሊን ይሆናል ማለት ነው። ተከታተሉኝ። ላይ እንደነገርኳችሁ ፓኔል ስኬጁል ዲቴል እንዴት ክሬት እንደምናደርግ እናይና ከዛ እያንዳንዱ ሲስተም ፕሪንት እናደርጋለን ማለት ነው። ወደ ፒዲኤፍ ቼንጅ እናደርጋለን ማለት ነው። እንደምታዩት ይሄ ፓኔል ስኬጁል ክሬት የተደረገ ፓኔል ስኬጁል ነው። ግን እያንዳንዱን ክሬት እናደርግና እንትን እንላለን ማለት ነው። እዚህ ጋር እንደምትመለከቱት እነዚህ ሁሉ ክሬት አልተደረጉም ማለት ነው። ከነዚህ ውስጥ እዚህ ጋር እንደምታዩቸው በሁለቱም ብቻ ነው ማለት ነው ክሬት ያደረኩት። ሁለቱ ብቻ ናቸው ክሬት የተደረጉት። ግን እዚህ ስራ ላይ ያሉትን ሁሉንም ክሬት እናደርጋለን ማለት ነው። እዚህ ላይ የሚታዩትን ማለት ነው። ይሄ እንደዚህ እንዲታይልን በሲስተም እንዲወጣልን ከፈለግን አንዳንድ ሴቲንጎችን እናስተካክላለን ማለት ነው። ይሄን እንዴት ነው የምናስተካክለው? ቪው ውስጥ ገብተን እዚህ ጋር ቪው የምትላለች ቪው ውስጥ ገብተን ከዛ ዩዘር ኢንተርፌስ ከዛ እዚህ ጋር ብራውዘር ኦርጋናይዜሽን የምትላለች እሷን ክሊክ ስናደርግ እዚህ ጋር እንደሚመጣልን ኦል ማለት ሁሉም ዲሲፕሊን እንዲመጣ ወይም ደግሞ ባይ ዲሲፕሊን እንደገና ደግሞ ሽት ውስጥ ያልገቡትን በፌዝ ታይፕ ወይም ደግሞ በዲሲፕሊን እንደዚህ ማውጣት እንችላለን። ወይም ደግሞ እኛ በምንፈልገው አይነት ነገር እዚች ጋር ኒው ብለን እንዲወጣልን እዚህ ጋር እንዲወጣልን የምንፈልጋቸውን ነገሮች ኒው ብለን በራሳችን የሆነ ሲስተም ፈጥረን በራሳችን እንዲመቸን ከዛ ፍሊተር ባይ የሚወጣበትን እዚህ ጋር ባይ ዲሲፕሊን ማድረግ እንችላለን። ወይም ደግሞ እዚህ ጋር ባይ ዲሲፕሊን እዚህ ጋር ደግሞ ባይ ሲስተም ሊሆን ይችላል ወይ ደግሞ ሰብ ሲስተም ሊሆን ይችላል። ማለት ይሄ በሰብ ዲሲፕሊን ሊሆን ይችላል። ከዛ ፋሚሊ ከዛ ታይፕ እያለን እናስተካክላለን ማለት ነው። ይሄ ዋናው የዛሬ እንትናችን ስላልሆነ ቀጥታ ወደ እንትኑ እንሄዳለን ማለት ነው። እንደዛ እንዲመጣልን ኦል እንደዚህ እናደርጋለን። ኦኬ ከዛ እዚህ ጋር በስርዓት ይመጣልናል ማለት ነው። እዚህ ጋር ከመጣ በኋላ እዚህ ጋር ሲስተም ላይ ማድረግ እንችላለን ወይ ደግሞ ኤሌክትሪካል አናሊቲካል ሲስተም ማድረግ እንችላለን። እዚህ ጋር በዞን ማድረግ እንችላለን። በዞን ይሄ ዲፎልት ነው። ግን ሲስተም እንደዚህ እናደርግና በሲስተም እናደርግና እዚህ ጋር ኤሌክትሪካል የሚለውን በስርዓት ያወጣልናል። ፓወር ቴሌፎን እንትን ያልኳቸውን እዚህ ዲዛይን ላይ ያካተትኳቸውን አውጥቶልኛል ማለት ነው። እዚህ ጋር ፓወር ላይ ስንመጣ እነዚህም ቦርዶች ዲስትሪቢዩሽን ቦርዶች ናቸው። ሰብ ዲስትሪቢዩሽን ቦርድ አለ። እዚህ ጋር ሜን ዲስትሪቢዩሽን ቦርድም አለ። እነሱን እንትን ያልኩበት ነው ማለት ነው። እነዚህን እንግዲህ እንደዚህ አሁን እንደምናየው መልኩ እንዴት ክሬት ማድረግ እንዳለብን እናያለን። ከዛ እነሱን ክሬት ከማድረጋችን በፊት እያንዳንዱን አንድ እንትን ክሬት ካደረግን በኋላ በእጃችን ማኑዋሊ የምናስተካክላቸውን ነገሮች አሁን ለምሳሌ እዚህ ጋር ሰርኪት ዲስክሪፕሽን ምናምን የሚሉትን እዚህ ጋር ላይቲንግ ብቻ ወይ ኮሪደር ላይ ሎኬሽኑን እንደዚህ ካደረግን በቂ ነው። እነዚህን አንዳንድ አላስፈላጊ ነገሮች ማጥፋት እንችላለን ማለት ነው። ወይም መጀመሪያ የቦርዳችንን ታምፕሌት ስናስተካክል እዛ ላይ ይስተካከላል ማለት ነው። ላይቲንግ ኮሪደር ወይም ደግሞ በቃ ላይቲንግ ብቻ እነዚህን እያንዳንዳቸው እናስተካክላለን። ታይፕ ኦፍ ዋየሪንግ የምትለዋን እዚህ ጋር ፒቪሲ ማለታችንን አንርሳ ለፓወር ከሆነ። ከዛ እዚህ ጋር ዋየሪንግ አለ 1/4 ነው የሚለው። ግን እዚህ ጋር ለላይቲንግ ከሆነ ለሁሉም ላይቲንጎች ለኢመርጀንሲ ላይት ለስትሪፕ ላይት ምናምን እዚህ ጋር 10 አምፔር ነው የምናደርገው።
10 አምፔር ነው ፒዲ ሬቲንግ ለእንትኑ ማለት ነው። የምንጠቀማቸው ብሬከር አይነቶች ማለት ነው ሬት የሚያደርጉት እስከ 10 አምፔር ነው። ኖርማሊ ከ10 አምፔር በታች ነው የምናገኘው። እዚህ እያንዳንዱ ሰርኪዩት ላይ ላይት ካልኩሌት ስናደርግ ከ10 አምፔር በላይ ነው በታች ነው የምናገኘው። ግን በስታንዳርድ ያለው ለላይት 10 አምፔር ስለሆነ 10 አምፔር እንጠቀማለን። ለኖርማል ሶኬት 16 አምፔር እንጠቀማለን። እዚህ ጋር ለኖርማል ሶኬት እነዚህን 16 እነዚህን እናስተካክላለን ማለት ነው። እነዚህን 16 ከዛ ኪችን ውስጥ ላሉ ሶኬቶች አሁን ለምሳሌ እንደ ስቶቭ እና ምጣድ ከሆነ 20 አምፔር እንጠቀማለን። ከዛ እነዚህን ካስተካከልን በኋላ እንግዲህ ፕሪንት ነው የምናደርገው ማለት ነው። ግን እዛ ከመድረሳችን በፊት እንዴት ነው ክሬት የምናደርጋቸው እነዚህን ለሚለው እነዚህን ሁሉንም ቦርዶች በአንዴ እንዴት ነው ክሬት የምናደርጋቸው የሚለውን እናያለን ማለት ነው። ይህን እንዴት ነው የምናደርገው? እዚህ ጋር አናላይሲስ ውስጥ እንገባና አናላይዝ የምትላለች እሷ ውስጥ እንገባና ፓኔል ስኬጁል የምትላለች ፓኔል ስኬጁል ውስጥ እንገባለን። ከዛ እዚህ ጋር ሁሉንም ሰሌክት ኦል እናደርግና የምንፈልጋቸውን እዚች ፔፐር ቦታ ላይ እዚህ ጋር ፓኔል ስኬጁል የሚለው ጋር እንዲመጡልን ማለት ነው። ከዛ ሁሉንም እንደዚህ ሰሌክት ካደረግን በኋላ ኦኬ እንለዋለን ማለት ነው። ስለዚህ ሁሉም እዚህ ቦታ ላይ ፓኔል ስኬጁል የሚለው ጋር መተውልናል ማለት ነው። ስለዚህ ከዚህ በኋላ ምንድነው ማድረግ ያለብን ማለት ነው? እያንዳንዱን ያስተካከልናቸውን ነገሮች እያንዳንዶቹ የሰራናቸውን ሲስተሞች ፕሪንት ማድረግ ነው ማለት ነው። እንዴት ፕሪንት እናደርጋለን? መጀመሪያ ፕሪንት ከማድረጋችን በፊት ምን ማድረግ አለብን? ወደ ፔፐር ውስጥ ማስገባት አለብን። ወደ ፎርማል ወደሆነ ፔፐር ውስጥ አስገብተን ወደ ኤ1 ኤ3ም ከተፈለገ አንዳንድ ጊዜ በኤ3 ኤ0ም በጣም ትልቅ ዲዛይን ከሆነ ወደ ኤ0 እንትንልና ፔፐር ሳይዝ እናስገባና እንትንላለን ማለት ነው። ፕሪንት እናደርጋለን ማለት ነው። እኛውን ኤ1 ነው የምንጠቀመው። እንዴት ነው ፕሪንት የምናደርገው? ወደ ፔፐር የምናስገባው ማለት ነው። እዚህ ጋር ሽት ኦል የምትላለች እሷ ላይ ራይት ክሊክ እንነካለን። ከዛ ኒው ሽት ከዛ ኤ1 ሜትሪክ የሚላለ ኖርማሊ እሱኑ ለመጠቀም ነው ያለን። ታምፕሌት ሌላ ካላችሁ እናንተ ሎድ አድርጋችሁ ወደዚህ ፕሮጀክት ሎድ ፋሚሊ ብላችሁ ከዛ ሴቭ አድርጋችሁ እዚህ ፕሮጀክት ላይ አድርጋችሁ መጠቀም ትችላላችሁ። ኤ1 ሜትሪክ እንለውና ኦኬ እንላለን። ከዛ ይሄ ኤ1 ሳይዝ ነው ማለት ነው። 594 በ841 የሆነ ማለት ነው። ሌንግዙ 841 ነው። ዊድዙ ደግሞ 594 ነው ማለት ነው። በሚሊሜትር ማለት ነው። እንደዛ ናቸው ማለት ነው። እንደዚህ ኤ1 እንትን ካልን በኋላ ካወጣን በኋላ ምንድነው የምናደርገው? ከዛ እያንዳንዱን እንትን ያልናቸውን ነገሮች እያንዳንዱ የሰራናቸውን ሲስተሞች ወደዚህ ድራግ እያደረግን እናወጣና እናስቀምጣለን ማለት ነው። አሁን ከሲሊንግ ላይ ከሰራናቸው ፕላኖችን ጀምር ማለት ነው። አሁን ለምሳሌ ሲሊንግ ላይ ከሰራናቸው 12ኛ ፍሎርን ድራግ አድርጌ እንደምታዩት ድራግ አድርጌ አመጣሁት ማለት ነው። ሽት ውስጥ ከገባው በኋላ ኒሽት ካደረኩ በኋላ ድራግ አድርጌ ያወጣው ማለት ነው። ግን እዚህ ከመድረሳችን በፊት አንዳንድ ነገሮች አሉና እያንዳንዱን እንትን እንዴት ነው የምንከፋፍለው የሚለውን እንዴት ነው የምናየው? እያንዳንዱን ሲስተም ወይ መጀመሪያ ላይ ስንሰራ ዱፕሊኬት እያደረግን ሲሊንግ ፕላን እና ፍሎር ፕላኑን ከዛ በየሲስተሙ መከፋፈል እንችላለን። ሲስተሞቹን መርጠን እናወጣለን ማለት ነው። አሁን ይሄ ላይት እና ቤል ብቻ የተሰራበት እንትን ነው የሰራውበት ፔፐር ነው ወይም ፍሎ እንትን ሲሊንግ ፕላን ነው ማለት ነው። እነዚህም ብቻ እንደዚህ ካወጣን በኋላ ከዛ ወደ ፔፐር ወደ ሺቱ ፕሪንት አውት እናደርጋለን ማለት ነው።
እና ደግሞ ማስታወስ ያለብን ነገሮች አሁን እዚህ ጋር እንትኑ 1 ነው ስኬሉ። ይሄንን 1 ለ50 ብናደርገው ፊት ያደርግልናል። 1 ስላደረግናት በጣም እንትን አለች። ድሮይንጋችን በጣም አትታይም፣ በጣም አነሰች እና ድሮይንጋችን እንዲታይልን ከፈለግን ስኬሉን 1 ለ50 ማድረግ እንችላለን ማለት ነው። ይሄን እንዴት ነው የምናደርገው? መጀመሪያ እዚህ ፔፐር ውስጥ እንትን ከመግባታችን በፊት ከገባንም በኋላ ኖርማል ነው። አንድ ዝም ብለን የሰራ ነው እንትን ላይ እዚህ ጋር እዚህ ውስጥ መግባት እንችላለን። ኖርማሊ እዚህ ውስጥ ከገባን በኋላ እዚህ ጋር 1 ለ50 ማድረግ እንችላለን ማለት ነው። ይሄኛውን ደግሞ አንዳንድ ጊዜ ሎክ ይሆናል። የምትመርጡት እዚህ ታምፕሌት ኤሌክትሪካል ከሆነ እዚህ ጋር የምትመርጡት የምንመርጠው ታምፕሌት ኤሌክትሪካል ሲሊንግ የሚል ከሆነ ሎክ ይሆንብናል። ሎክ እንዳይሆንብን ምንድነው የምናደርገው? እዚች ውስጥ እንገባና ከዛ እዚህ ጋር ቪው ስኬል የሚለውን 1 ለ100 ሆኖ እዚህ ጋር ሎክ እንደዚህ ከተደረገ ስኬላችን ምንድነው ማለት ነው አፕዴት ማድረግ አንችልም ማለት ነው፣ ማስተካከል አንችልም ማለት ነው። እኛ በምንፈልገው ስኬል አይሆንልንም ማለት ነው። ስለዚህ እችኛዋን ማጥፋት አለብን ማለት ነው። ስለዚህ ስኬሉ ምንድነው የምናደርገው ማለት ነው ካስተም ይሆናል ማለት ነው። እዚህ ጋር እንደምታዩት ካስተም ይሆንልናል ማለት ነው። ስኬላችን 1 ለ100 አይደለም የሚሆነው። እዚህ ጋር እቺን ካስተም እናደርጋትና እንወጣለን ማለት ነው። አፕ ላይ ኦኬ፣ እንደዚህ እንወጣና መጀመሪያ ያያችሁት እንትን 1 ለ100 ነበረ ይችኛዋ ስኬል። እዚህ ጋር 1 ለ50 ስናደርገው እዩ፣ ተመልከቱ ማለት ነው። 1 ለ50 1 ለ50 ስናደርገው ኖርማሊ ከእንትን ውስጥ ወጣብን። ስለዚህ ይሄን መመለስ አለብን ማለት ነው። እንደዚህ አድርገን እንትን እንላታለን ማለት ነው። ለሌጀንድም ቦታ እንዲተርፈን ትንሽ ሙቭ እናደርጋታለን ማለት ነው። ይህን እንደምንፈልገው መሀል አካባቢ ላይ ፊት አድርጎ እንዲቀመጥልን ማድረግ ነው። ፕሪንት ሲደረግ እንዳያስቸግር እንደዚህ እናደርገውና ከዛ እዚህ ጋር ማስገባት የምንፈልገው ሌላ ሌጀንድ ካለ እናስገባለን ማለት ነው። ይሄ እንደምታዩት ይሄ እንግዲህ ፔፐር ውስጥ የገባ እንትናችን ነው ማለት ነው። ሲሊንግ ፕላናችን ነው ማለት ነው። ከዛ እዚህ ጋር ሌጀንድ ማስገባት ብንፈልግ አሁን እዚህ ጋር ሌጀንዶቻችንን ወይ እዚሁ ሌጀንድ ክሬት አድርገን ወይ ደግሞ ካድ ላይ የሰራናቸውን ኢምፖርት አድርገን በቀጣይ ቪዲዮዎች እናያቸዋለን እንዴት ኢምፖርት እንደምናደርግ ከካድ ወደ ሪቪት ወይ እነሱን አድርገን እንትን እንላለን ማለት ነው፣ እንጠቀማለን ማለት ነው። እዚህ ጋር ያሉን ሌጀንዶች እንጠቀም። ለላይት ቢሆን አሁን ለምሳሌ ለላይት እነኚህን ሌጀንዶች እዚህ ፔፐር ውስጥ እንዴት ነው የምናስገባው? እንደዚሁ ድራግ አድርገን እዚህ ጋር ፔፐራችን ጋር እናስገባለን ማለት ነው።
የእነዚህን ፔፐር ደግሞ በጣም እንትን ማለት አለብን፣ ማሳነስ አለብን። ይሄ 1:150 ነው። በጣም አሪፍ ነው። በቃ እናሳንሰውና ከዋናው እንትን እንዳይበልጥብንም እዚህ ጋር ክሮፕ ሪጅኑን ይሄን ማጥፋት እንችላለን። ኖርማሊ የኔ ስክሪኗ ትንሽ ስለሆነች ለእንትን ለማለት ለማሳየት እና ለማጥፋት አስቸጋሪ ስለሆነ ነው። ሃይድ ማድረግ እንችላለን ይሄ ክሮፕ ሪጅኑን። ከዛ እንደዚህ ካደረግን በኋላ ምንድነው የምናደርገው? እያንዳንዱን ነገር እንደዚህ ካደረግን በኋላ ይሄ E004 5G አንኔምድ ነው የሚለው ኔም መስጠት እንችላለን ማለት ነው እዚህ ጋር። ከዛ ሽታችን ላይ እዚህ ጋር ይኸው መጥቶልናል። በውስጡ ያሉት በውስጡ ያሉትን እንትኖች እዚህ ፔፐር ውስጥ ያሉትን ያሳየናል። ሲሊንግ ፕላን 12ኛ ፍሎር ላይት ኤንድ ቤል እና ላይት ሲምቦል የቢኤስ ተብሎ የተቀመጠውን እንትን ብሎልናል ማለት ነው። እዚህ ጋር ይሄን ሪኔም ማድረግ እንችላለን እኛ እንደምንፈልገው። ለምሳሌ 12ኛ ፍሎር 12 ኤፍ ላይት ብለን ማስቀመጥ እንችላለን ማለት ነው። 12ኛ ፍሎር ቲወርብስ ፍሎር ካፒታል ቢ ነው። ቲወርብስ ፍሎር ላይት ብለን ኦኬ እንደዚህ ብለን እናስቀምጠዋለን ማለት ነው። ስለዚህ ከዛ ምንድነው ማድረግ ያለብን? ከዚህ በኋላ ምንድነው የምናደርገው? እንደዚህ ከጨረስን በኋላ እዚች ጋር ፋይል ምትላለች እሷ ጋር ገብተን ሴቭ እንትን ኤክስፖርት ማድረግ እንችላለን። አንደኛ ኤክስፖርት ወደ ፒዲኤፍ ማድረግ እንችላለን። ከዛ ፕሪንት ፒዲኤፍ ማድረግ እንችላለን ማለት ነው። በሁለት አይነት መልኩ ወይ ኤክስፖርት ወይ ደግሞ ፕሪንት ማድረግ እንችላለን ማለት ነው። እኛ በአንደኛው እንሞክረው። በመጀመሪያ ኤክስፖርት ብለን ከዛ ፒዲኤፍ ሽትን አሁን ለምሳሌ ሁሉንም ሽቶች ቢሆን እንትኖቹን ሁሉንም ሽቶች እዚህ ጋር ያሉንን ሽቶች ያወጣናቸውን እያንዳንዱን ፕሪንት ማድረግ እንችላለን ማለት ነው። ፋይል ኔም ከዛ ይሄ ነው። ከዛ 2024 ላይ ኖርማሊ የሰራሁት ፕሮጀክት ስለነበር ነው 2026 ብለን እዚህ ጋር ኔሙን ምናምን በስርዓት እናስቀምጣለን። ኖርማሊ ፌብሩዋሪ ስለሆነ ፌብሩዋሪ 20 ወይ 30 ማለት እንችላለን እኛ እንደምንለው። እንደዚህ ካደረግን በኋላ የመረጥነው እንትን ምንድነው ኤዋን ነው ማለት ነው። ፕሪንት ማድረግ ከሆነ ቀጥታ የፈለግነው ኤ3 ላይ ከሆነ የፈለግነው እዚች ጋር ኤ3 ማድረግ እንችላለን ካሉን እዚህ ጋር ኤ3 አማራጭ ስላለን ኖርማሊ እኛ ኤዋን ላይ ነው እንዲወጣ የፈለግነው ብለን እንትን ስላሰብን ከዛ የት ቦታ ነው የሚቀመጠው? ዶክሜንት ውስጥ ነው የሚያስቀምጥልኝ ማለት ነው። ኤልዋይ ዶክሜንት ውስጥ ነው የሚያስቀምጥልኝ። ስሙ በዚህ ነው ማለት ነው። ከረንት ሁሉንም ከሆነ እያንዳንዱ ሁሉንም ሽቶች ብንፈልግ ኖሮ ሰሌክት እናደርግና እዚህ ውስጥ እንገባና ያለው ይሄ ብቻ ስለሆነ እያንዳንዱ ሽቶች እንትን ማለት እንችላለን ማለት ነው። እንደዚህ እንትን ብለን ሁሉንም ሽቶች ማውጣት እንችላለን ማለት ነው። እዚህ ጋር ሰሌክት አድርገን ሁሉንም ፕሪቪው ማለት ማየት እንችላለን። ልክ ኖርማሊ ካድ ላይ ምናምን እንዳየነው ፕሪቪው ምናምን አድርገን ማየት እንችላለን ማለት ነው። ከካድ ይሄ ምንድነው የሚቀለን ነገር? ታምፕሌት አንዴ ነው የምናዘጋጀው። ከዛ ድራግ እያደረግን ነው የምናስቀምጠው። ሁለተኛ ቦርድ ካልኩሌሽን አንሰራም፣ በእጃችን አንሰራም ማለት ነው። ራሱ ይሰራልናል ማለት ነው። ለአንድ ቤት ምን ያክል ፓወር ያስፈልገዋል የሚለውን በቀጣይ ቪዲዮ በካድ እንዴት ካልኩሌት እንደሚደረግ እናያለን ማለት ነው። አሁን ይቅርታ መለስኩት። ኤክስፖርት ከዛ ፒዲኤፍ የምንፈልገው ይችኛዋን ቪው ብቻ ስለሆነ
ከረንት ዊንዶ ብቻ ብለን እንትን እንላለን ማለት ነው። ግን ሁሉንም ፔፐር ውስጥ ያስገባነውን ብንፈልግ ሰሌክት አድርገን እዚህ ጋር ሁሉንም አንዴ ሰሌክት አድርገን ከዚህ ኤክስፖርት ማድረግ እንችላለን ማለት ነው። ከካድ የሚለይበት ትልቁ ይሄ ነው ማለት ነው። በአንዴ ካድ እያንዳንዷን ዊንዶ ሰሌክት እያደረግን እያንዳንዷን ፔፐር ሴሌክት እያደረግን ነው የሚያወጣልን። ይሄ ግን ሁሉንም ሰሌክት አድርገን ፎርማል በሆነ ፔፐር ሳይዝ ያወጣልናል ማለት ነው። ከዛ ከረንት ቪዲዮ እንለውና ከረንት ዊንዶ እንለውና ኤክስፖርት እንለዋለን። ይቅርታ ስሙን ያስተካከልኩትን 2026 ብቻ ዝም ብዬ ልበለው 2026 ማለት ነው። ከዚህ ኤክስፖርት አልኩት ማለት ነው። አሁን ኤክስፖርት ብየዋለሁ ማለት ነው። ፋይል ውስጥ ገብተን እናያለን ማለት ነው። ፕሪንት ያደረኩትን ምን ውስጥ ነው ያስቀምጣልኝ? ዶክመንት ውስጥ ነው 2026 የሚል እንትን እናያለን ማለት ነው። መጨረሻው 2026 ይቺ ማለት ናት። ሪኔም ያደረግናት አበባው 2026 ብለን እንትን ያልነው ከዛን ከፍተዋለን ማለት ነው። ኖርማሊ በኒትሮ ነው የሚከፍትልኝ። እነዚህ ሶፍትዌሮች ኒትሮ ፒዲኤፍ ኤዲት የምናደርግበት ፒዲኤፍ የምንከፍትበት እና በጣም አሪፍ ቱል ነው። እንዴት እንደሚጫን ማንኛውም አይነት ሶፍትዌሮች እንዴት እንደሚጫኑ ጥያቄ ካላችሁ ጠይቁኝ። ማንኛውም አይነት ሶፍትዌር ዊንዶውስም ይሁን ማክም ይሁን ኡቡንቱ ሊኒክስ በቃ ማንኛውም አይነት ኦፕሬቲንግ ሲስተም እንዴት እንደሚጫን ላሳያችሁ እችላለሁ። ከአውቶካድ ሪቪት ብቻ የምትፈልጉትን እንዴት እንደሚጫን ማንኛውም አይነት ሶፍትዌር አሳያችኋለሁ ማለት ነው። ይሄ አሁን የምታዩት እንግዲህ እንደምናየው እንትን ፕሪንት ያደረግነው ማለት ነው። ፔፐር ውስጥ አስገብተን ፕሪንት አድርገን ኖርማሊ ለክሊያንታችን በፒዲኤፍ መልክ አዘጋጅተን እንሰጣለን ማለት ነው። ለሳይትም ፐርፐስ ከተፈለገ ያው አሁን ላይ ለዊንዶውስ ብቻ ስለሆነ ሪቪት አፕ ያለው አንድሮይድ አፕ ስለሌለው እኔ እስከዛሬ እስካለሁበት ድረስ ሪቪትን የሚከፍት አንድሮይድ አፕ አላገኘውም እና በስልካችን በኖርማል ለማየት እንዲጠቅመን እንደዚህ ፕሪንት አድርገን እንትን እንዳለን ማለት ነው እናስቀምጣለን ማለት ነው። ሌላ የረሳነው ነገር እዚህ ጋር የምታዩት ይቅርታ ሌላ የረሳ ነው። እዚች ጋር ፕሮጀክት እንትናቸው ሎጎ አለ። ማን እንደሰራው ዴቱ መች እንደተሰራ ከዛ የፕሮጀክቱ ኔም ምናምን እነዚህ እንዴት እንደምናስተካክል አላየንም ነበርና እሱን በባለፈው ቪዲዮ ላይ አሁን ዲቴል ባናየውም በባለፈው ቪዲዮ ላይ ዲቴል አሳይቼዋለሁ። ፓርት 6 ሃው ቱ ክሬት ፓናል ስኬጁል የሚለው ላይ እሱን የሰራሁበት ቪዲዮ ላይ እንዴት እንደሰራሁት እንዴት እንደተሰራ ስላሳየው ዲቴል አሁን ማሳየት አይጠበቅብኝም ማለት ነው። እንግዲህ አንዱን ላይትን እንደዚህ ያወጣን ከዛ ሌሎቹንም ሁሉንም ሲስተሞች እንትን እያለን ኒው ሺት እያለን እዚች ጋር እንደምንፈልገው ኒው ሺት እያለን ኤዋን ሜትሪክ አንዴ ያዘጋጀነው ታምፕሌት ላይ እዚህ ጋር አንዴ ያዘጋጀነው ሴቭ ያደረግነው ታምፕሌት ላይ ማንኞቹንም ኢቨን ቦርዶችንም ይሆናል ዲስትሪቢዩሽን ቦርዶች እንደዚህ ድራግ እያደረግን እናወጣለን ማለት ነው። ዲስትሪቢዩሽን ቦርዶችም እንደዚህ ይቀመጡልናል ማለት ነው ድራግ አድርገን ስናወጣ እና ትልቁ የሪቪት ጥቅሙ የኛውን እስኪ ለምሳሌ አፓርትመንት 1 አንድ ፔፐር 4 ቦርድ አካባቢ ሊይዝልን ስለሚችል እንደዚህ እያደረግን ድራግ እያደረግን
እናመጣለን ማለት ነው። ስለዚህ ሪቪት በዚህ ቀላል ያደርገዋል ማለት ነው። እንደዚህ ፔፐር ውስጥ ካመጣን በኋላ ልክ እነዚህንም በስርዓት እንደረድራቸውና እዚህ ጋር ላይ ትንሽ እንደዚህ ያስተካከልናት ማለት ነው። እነዚህን ኢሜጆች ኤልኦአይ ዲዛይን ነው። እነዚህ ይችኛዋ የሌላ እንትን ነው እና በአጋጣሚ ቴምፕሌቱን ያዘጋጁት ሰውዬ ይሄ ኤልኦአይ ዲዛይን የኔን ስም አድርጌ ነው። ይችን ፎቶም እዚህ ጋር ማጥፋት እንችላለን ማለት ነው። ክሊክ እንደዚህ በማድረግ ይቅርታ እንትን ውስጥ ገብተን ነው ይችን የምናስተካክለው። ቦርድ ውስጥ ገብተን ነው እዚህ ጋር ሳይሆን የምናስተካክለው። ፓኔል ስኬጁል ቀደም ክሬት ስናደርግ እሱ ውስጥ ማስተካከል እንችላለን። ከዛ እንደዚህ ካደረግን በኋላ ቀጥታ ምንድነው የምናደርገው? ፕሪንት እናደርጋለን ማለት ነው። ፋይል ቀደም ኤክስፖርት ነበር ያልነው፣ አሁን ደግሞ ፕሪንት ብለን እንየው ማለት ነው። ወደ ኒትሮ ፒዲኤፍ ክሬተር ኒትሮ ስለሆነ ያለን እንደዚህ እናደርገዋለን። ከረንት ዊንዶ ይለናል። ከዛ ሴትአፕ የምናስተካክል ከሆነ እዚህ ጋር ሴትአፖችን ማስተካከል አለብን ማለት ነው። ፔፐር ሳይዝ አሁን ደግሞ በኢ3 አድርገን እንትን እንበለው እናውጣው ማለት ነው። ከዛ ኔሙን እንትን ማለት ከፈለግን ማድረግ እንችላለን። ግን እዚህ ጋር ስሙን ኢዲት እናድርገውና የቀደሙን 2026 ነበር መጨረሻው ላይ ያልኩት። አሁን ደግሞ ዝም በየ 2026 ከዛ ደግሞ ምንድነው አሁን እንትን ያልነው ስኬጁል ኦፍ ዲስትሪቢዩሽን ቦርድ ስኬጁል ኦፍ ፓወር ዲስትሪቢዩሽን ቦርድ ብለን እዚህ ጋር መጻፍ እንችላለን ማለት ነው። ይሄ ኔሙን ያው በስርዓት እናያለን። ይሄ ማጻጻፉ የራሱ እንትን ስላለ አሁን ለማየት ያክል ነው እንትን የምንለው ማለት ነው። ስኬጁል ኦፍ ፓወር ዲስትሪቢዩሽን ቦርድ ማለት እንችላለን ማለት ነው። ከዛ ፕሪቪው ማየት ብንፈልግ ፕሪቪው ላይ ሲቀመጥ እንደዚህ እናየዋለን ማለት ነው። ኖርማሊ ይችኛዋ እንትን ዊንዶውን እንትን ስላላል ነው እዛው ዊንዶው ላይ ስላስቀመጥነው ነው። ኖርማሊ እኛ ዊንዶው ላይ ያስቀመጥናቸውን ብቻ እንትን ብለን ክሮፕ አድርገን ፕሪንት ማድረግ እንችላለን ማለት ነው። እንደዚህ ከጨረስን በኋላ ከዛ ፕሪንት ማለት ነው ፕሪንት ይሆናል ማለት ነው ኖርማሊ እሱ። ኦኬ ከዛ እዚህ ጋር መጥቶ ዶክሜንት ውስጥ ሴቭ እናደርገዋለን። ፕሪንት አድርጎ ጨረሰ ማለት ነው። ስለዚህ ይሄው ኒትሮ ላይ እንደዚህ ከፍቶ እናየዋለን ማለት ነው። ይችኛዋን ያው ወደ ኋላ ለማሳየት ያክል ጎተት አድርጌ ያስቀመጥኳት ናት። እኛ የምንፈልገው ዊንዶ ግን ይችኛዋን ዊንዶ ስለሆነ ይችን እዚህ ጋር ያለችውን ዊንዶ ስለሆነ የምንፈልጋት እንደዚህ ፕሪንት አድርገን እናወጣለን። ከዛ ኮምፓይል ማድረግ እንችላለን ማለት ነው። ለዛሬ ይሄን ያክል ካየን ይበቃናል። ቀጣይ ቪዲዮ ምን እንደምሰራላችሁ ኮሜንት ላይ ያሳውቁኝ። ቪዲዮን ከወደዳችሁት ላይክ አድርጉ። ለቻናሉም አዲስ ከሆናችሁ ሰብስክራይብ አድርጉ። ይጠቅማችኋል ብላችሁ ለምታስቡትም ሼር በማድረግ ተባበሩኝ። አመሰግናለሁ። መልካም ጊዜ